ያለፈውን ረመዳን ቁርአን መቅራት እየፈለግን ወላኪን ባለማወቃችን በእንቅልፍ ያሳለፍን ስንቶቻችን ነን? አሁንም ቁርአን መቅራት እንፈልጋለን፣ ነገር ግን ጊዜ ያልሰጠን ስንቶቻችን ነው? ወንድሞች አሁንም እድል አላችሁ፣ አልዘገየም። ቁርአን በፈለጋችሁበት ሰዓት በተመቻችሁ ሁኔታ የምትቀሩበትን እድል አልሂዳያ የቁርአን ማዕከል አዘጋጅቶላችኋል። ከናንተ የሚጠበቀው ከታች በመናስቀምጥላችሁ ስልክ ቁጥር እየደወላችሁ መመዝገብ ነው። ላይ ስልክ ቁጥር አለ። ሁላችሁም ቁርአን መቅራት የምትፈልጉ ኑ እኛ ጋር ቀሩ። አልሂዳያ የቁርአን ማዕከል። ወንድሞቼ ወላሂ አብዛኞቻችን እድሜያችን ያሳስበናል። የእድሜያችን ጉዳይ እኛ እድሜያችን ትልቅ ስለሆነ ቁርአን በዚህ እድሜያችን መቅራት እንዴት እንላለን? አያሳስብም የእድሜ ጉዳይ። አላህ ጋር የሚታየው ፍላጎትህ የውስጥ ንያ ብቻ ነው። ስለዚህ ወንድሞቼ ኢነመል አዕማሉ ቢንያ ሁሉም ነገር በንያ ነው። አላህ ቁርአንን ገር እንዳደረገልን ነግሮናል። ወለቀድ የሰርና ለቁርአን ሊዚክር ፈሀል ሚን ሙደኪር ቁርአንን ለሰው ልጅ ገር አድርገናል። ሱብሃንአላህ አላህ ገር ያደረገልን ቁርአን እኛ ግን አይገባንም እያልን እንሸሸዋለን። ወላሂ ጊዜ ሰጥቶት ቁርአንን ለመቅራት ፍላጎት ያመጣ ሰው ሱማ ወላሂ ቁርአንን እንደፈለገ አድርጎ መቅራት ይችላል። ንያውና ፍላጎት ጊዜ ቦታ መስጠት ብቻ ሐቂቃ ወላሂ ነው የምላችሁ። እኔ ቁርአን አይገባኝም የምትሉ ሰዎች ኑ አልሂዳያ ቁርአን ቀርታችሁ ካልገባችሁ ወላሂ እኔ እቀጣለሁ። ሱማ ወላሂ እኔ በራሴ እጅ እቀጣለሁ ወንድሞች። እና ቁርአን መቅራት የምትፈልጉ ሁላችሁም ረመዳን እየመጣ ነው። ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉ። መቅራት ለሚፈልጉ ወንድም እህቶቻችን እናንተም ያልቀራችሁ ከታች በመናስቀምጥላችሁ ስልክ ቁጥር ባዮ ላይ ባለው ቁጥር እየደወላችሁ መመዝገብ ትችላላችሁ። ሰላሙ አለይኩም።